እማዬ ትርሲትን እኮ የገዛ እህቷና ሰውየው አይኗን አሳውሯታል አለኝ። በዛ ላይ ደግሞ እኔንም መግደል ይፈልጋሉ ብሏል። ታዲያ እዛ ቤት አድጋ አብራቸው ለኖረች ልጅ ያልተመለሱ ለኔ መለሳሉ ብለሽ ነው? አይ መክሊትዬ፣ እኔ እኮ ግዴታ እንድትገቢ አይደለም የፈለኩት። እና መቼስ ለአባትሽ ዘሩ ነሽ። አባትሽ ካለው ንብረት መካፈል አሊያም የምትኖሪበትን ነገር መመቻቸት አለበት ነው። አጀሬው እንዳደገኛ አክተር ፊንፊን አልካረል መጨረሻ አንገናየው ግርማ ራስህን ማየውን ችግር ውስጥ እየከተትክ ነው ያለው። ቶሎ ብትፈታኝ ነው የሚሻለው። ዝናሽ ህጋዊ ባልሽ መሆኔንም አትርሺ። ያንቺ ነገር ማለት የኔ ነገር ማለት ደግሞ የኔ መሆኑንም እንዳስታውስሽ አትፈልጊ። ወይኔ ቆይሽ እንዴት ልታውቅ ቻለች? ወይኔ ላምሮት አልቆልሻል። በቃ ለካ አውቃብኝ ነው ከቦታ ያሸሸችው። ኖ እንዴትም ብላ ልታውቃችል። ያቺ ተንከሲስ ትርሲት ናቸው የነገረቻት። ወይኔ ለካ ሰርታለን ሄደችው። እሺ አሁን ምን አባቴ ነው የማደርገው? ካወቀች ደግሞ እንዳላገኘው አድርጋ ነው የምትደብቀው። ላምሮት አስቢ፣ የሆነ ነገር ማድረግ አለብሽ። አስቢ። ጋሺ አንድ ጉዳይ ነበረችኝ፣ ደርሼ መምጣት እችላለሁ? ከዚህ የበለጠ ጉዳይ ሊኖርብህ አይችልም። አውቃለሁ፣ ግን ላምሮት በጣም እንደማስፈልጋት ስለነገረችኝ። በምን ጉዳይ? አላውቅም፣ እሱን ስትመጣ ነው የምነግርህ ብላኛለች። ግን በጣም የሚጠቅምን ነገር ከሆነ ብዬ ነው። ላምሮት ግን እንዴት ሰንፋለች? ቺን አነስተኛ ጉዳይ በራሷ መጨረስ አቅቷት ነው ያንተን እገዛ ያስፈልጋት? ምንድን ነው ጋሺ? የቤቱን ዶክመንት ዛሬ በእጃችን ማስገባት አለብን። ያንተ መሄድ ግን በጣም አስፈላጊ ከሆነ ሂድላት፣ ግን እንዳታሳፍረኝ። እሺ አኮራለሁ ጋሽ። በላ ምን ጠብቃለህ? ሰዓት አትግደልባት፣ ሂድላት። እሺ ጋሽ። መመለስ አለብኝ። ኖ ላምሮት ሳላገኛ ከሄድኩ ሊያወሩ ስለሚችሉ በቤት እጄ ትንሽ ወከብ አድርጌ መመለስ አለብኝ። ሄሎ ወይዘሮ ዝናሽ? አዎ ነኝ። ማን ልበል? እኔን እንኳን አያውቁኝም። ከኪሩቤል መልእክት ተልኮልዎት ነው። እሺ ምን ነበር?
እዚህ ቆመሽ ምን እየዶለትሽ ነው? ቆይ ትንሽ ጠብቂኝ። ለአንቺም ለአባትሽም ዋጋችሁን ነው የምሰጣችሁ። አሁን በስቷል። እንዴማ ቆይ ለምንድን ነው ጥሩ ነገር ለማድረግ ስሞክር ሊታይሽ አልቻለም? ጥሩ ነገር ለመሆኑ ቃሉ መስታቂዋለሽ? የሆነሽ ታንከሲስ ነገር ሄሎኒ ፍቅር የኔ ቆንጆ የት ነሽ? አቤት ነኝ። በጣም ተጨንቄያለሁ። ምንድን ነው ያስጨነቀሽ ላምሪ? ወይ ልምጣልሽ እንዴ? አዎ ብትመጣልኝማ በጣም ደስ ይለኛል። ምኑን ከምኑ እንደማደርገው ግራ ግብት ብሎኛል። የወደፊቷ ሚስቴማ እንድትጨነቅብኝ አልፈልግም። አሁኑኑ መጣሁልሽ ላምሪ። እሺ ቶሎ ና። እሺ ቻው። ላምሪ ቆይ ምን ሆነሽ? ጆ ዶክመንቱ ምን ሆነ? ከባለፈው ቦታ መውሰድ አልቻልሽ? ከቦታው አንስተዋለች ማለት? ቆይ እንዴት ልታነሳው ቻለች? ማንሳቷ ብቻ ነው የገረምክ? ያደረኩትን እያንዳንዱን ነገር ታውቃለች። ምን? እንዴት? ቆይ እንዴት ልታውቅ ቻለች? አላውቅም። እኔም እሱ ነው እንቆቅልሽ ሆነብኝ። ደግሞ ለዳድ ዶክመንቱ እጃችን እንደሚገባና እንደምሰጠው ቃል ገብቼለት ነበር። አሁን ደግሞ ከቦታው አጣሁት ስለው ሳያዝንብኝ አይቀርም። ግዴታ ዛሬውኑ ዶክመንቱን እጄ ማስገባት አለብኝ። ኪሩቤልን ለመያዝ እንደረዳከው እኔም ዶክመንቱን እንዳገኘው እርዳኝ። ወይ የኔ ፍቅር ይሄን እንኳን ማድረግ በጣም ከባድ ነው። እናትሽ ካወቁ አሁን በእርግጠኝነት ከዚህ በኋላ ማንም የማያገኘው ቦታ ነው የሚያስቀምጡት። እኔ እሱ መች ጠፋኝ። ግን በቃ እንደምንም ብለክ እንደባለፈው እንዳገኘው እርዳኝ። እሺ ምን እንዳደርግልሽ ነው ፈልጊው? እንደባለፈው መፈለግ አለብን። ቆይ ማዘሬት ሄደው ነው አንቺ? አላቅም፣ ግን ከመምጣቷ በፊት ማግኘት አለብን። ታዲያ እንፈልገው። በል ተነስ፣ ቶሎ እንፈልገው። ላምሮት ምን አዲስ ነገር አለ? እንዴት አዲስ ነገር አይኖርም? ዋ ልጄ እንዳንጣላ ያንቺን ስልክ ነው የምጠብቀው። ወጣቴው ባይዘዌ ለእኔ ነፍስ ማጥፋት ማለት ሙዝ ልጦ የመብላት ያህል ቀላል ነው። ከጥንት ከድሮ ከወጣትነት ጀምሮ ሳደርገው የኖርኩት ጉዳይ ነው። ይህን እኮ ለማወቅ አንተ እስክትነግረኝ መጠበቅ አይጠበቅብኝም። አውቀዋለሁ። እጠረጥር ነበር፣ አሁን ግን አረጋገጥክልኝ ነው የሚባለው። ለመሆኑ ለምን እንደምነግርህ ታውቃለህ? አንተ ካልነገርከኝ እንዴት ላውቅ እችላለሁ? አንተን ለመግደል 2 ጊዜ ማሰብ እንደማያስፈልገኝና ምንም እንደማይመስለኝ እንድታውቀው ነው። አይ ግርማ፣ በቃ ይሄ ዛቻ ሱስ ሆነብህ አይደል? አትፈታተነኝ፣ አፍህን ዝጋ። እየተፈታተንኩ አይደለም፣ ግን እንደማትገለኝ እርግጠኛ ስለሆንኩ ነው። እንዴት እርግጠኛ ሆንክ? ምክንያቱም ከኔ ውጪ ዶክመንቶቹ ልታገኝ ስለማትችል ከንቱ ልፋት ነው የሚሆንብህ። ምን አልክ አንተ?
ሳምሪ ከዚህ በላይ መፈለግ ያለብን ግን ደግሞ ግዴታ መገኘት አለበት እኮ። በዚህ መንገድ ሳይሆን በሌላ መንገድ ነው መፈለግ ያለብን። በዚህ መንገድ መፈለግ ከድካም ውጭ ምንም ትርፍ አያስገኝልን። ወይኔ ላምሮት፣ ግን ደግሞ ዳደውሉ ምን እንዳለ ሰምተኸዋል አይደለ? ሄሎ ዳድ። ላምሮት ዶክመንቱን አትፈልጉት። እኔ ደውዬ እስከማሳውቅሽ ድረስ እዛው ጠብቂ። እንዲገልህ አታስገድደኝ ኪሩቤል። የምትፈልገውን አግኝታ ቢሆን ኖሮ እኮ ገላኸኝ ነበር። ከዛች ተንከሲስ ሴትዮ ጋር ምንድን ነው ያደረጋችሁት? ያደረግነው እኮ ግልጽ ነው። ዶክመንቶቹን እንዳታገኛቸውና አንተ የምትፈልገውን ነገር እንዳታደርግ ነው። እሰሩልኝ ይሄንን ነብሰ በላ። እታጉዬ ደህና ነሽ? ደህና ነኝ ልጄ፣ አትጨነቂ አንቺ። እሺ በቃ ወደ ደግሞ ጉሊት በቶሎ እመጣልሻለሁ። እሺ? አይ የኔ ልጅ አትምጪ፣ ዛሬ መሄድ አይመስለኝም። ምነው እታጉዬ አመመሽ እንዴ? ድምፅሽ ራሱ እኮ ልክ አይደለም። አይ ደህና ነኝ የኔ ልጅ። አሁን ተነሽና ወደ ትምህርት ቤትሽ ሂጂ። ሂጂ በቃ። ከዚህ በኋላ እታጉ ጉሊት ሄዳ ስራ መስራት የለባትም። እኔ ትንሽ ጊዜም ቢሆን ትምህርቴን ማቋረጥ አለብኝ። ኪሩዬ እንዴት ነህ? አሁን ደህና ነህ አይደል? ደህና ነኝ ማዘር፣ አንቺ ብዙ አትጨነቂ። እንደው ግን እንዴት አድርጎ እንዴት ነው በጌታ አግቶ ሊወስድክ የቻለው? ያው ድንገት ነው፣ በአጋጣሚ ነው። ቆይ ደግሞ ማን ልከህ ነው? ማን ይደወለልኝ? እኔ እኮ የመላክ ድምፅ የሰማው ያክል ነው ብድግ ብዬ ፖሊሶቹ ራሱ እንዴት ይዣቸው እንደመጣሁ አላውቀው። እንኳንም ብቻ አንተ በህይወት ቆየህልኝ። ይሄ ሰይጣን ነፍሰ በላ። አታውቂውም ማዘር፣ የላኩት ሰው ማንነት እንኳን ለጊዜው ይቆይሽ። አሁን ግን ግርማን እዛው እስር ቤት እያለ ክስ ብንመሰርትበት ጥሩ ይመስለኛል። ምንም ክስ መመስረት ያስፈልገናል ኪሩዬ? አንተን አግቶ ሊገድልክ ሲል አይደል እንዴ ከፍንጅ የተያዘው? አይ በሱ ጉዳይ አይደለም፣ የትርሲትን አባት ስለገደለበት ጉዳይ። ምን? አዎ ከዚህ የተሻለ ጊዜ የምናገኝ አይመስለኝም። እንደዛማ ቢሆን እኮ እኔም ደስ ይለኝ ነበር። እዛው እንዲማቀቅ ነው ፍላጎቴ። ነገር ግን ምንም ማስረጃ ሳይኖረን እንዴት ይሆናል? ለካሱም አለ። በቃ ችግር የለውም፣ ማስረጃ ለማግኘት እንሞክራለን። እሺ ይልቅ አንተ እንዴት ነህ አሁን? ደህና ነህ አይደል? ደህና ነኝ ማዘር። እሺ
ዳድ ታሰረ። አባቴን አሰሩብኝ። ላምሪ ለምን ለመረጋጋት ካልተረጋጋን እኮ ምንም አይነት መፍትሄ ማምጣት አንችልም። እንዴት ብዬ ነው መረጋጋው? እንዴት ብዬ አንድ አለኝ የምለውን አባቴን መከታዬን እኮ ነው ያሳሰረችብኝ። አሁን ከዚህ በኋላ ምን እንደሚሆን እንኳን መገመት አልችልም። ቆይ የታሰረበት ጣቢያ ሄደሽ ምንድን ነው ያሉሽ? ከሁለት ቀን በፊት እሱን ማየታችን ነው ያሉ። ለምን ሲባል? እኔ ምን አውቃለሁ? እሱን እኔ በቃ እንሂድና እኔ ልሞክር። ወዴት ነው የምትሄደው? ቆይ ከዛሬ ምን ሆነሃል? ማለት ምን ነው እንዴ? አንተ ነው ስጭ ካንተ የሚያሱ ተባባሪ ተብለክ እንድትታሰር ነው? አሃ ለካ እሱም አለ። ግን ኪሩቤል አይጠቁምብኝም ብለሽ ነው? መታሰሪያ አይቀርም። ወይኔ ጉድ ይፈላ። ለካ ይሄም አለ። ይኸውልህ ስማኝ፣ በቃ እኔ ወደ ቤት ልሂድና አሁን ምን ላይ እንዳሉና ምን ላይ እንደደረሱ አጣርቼ እመጣለሁ። አንተ እዚህ ቁጭ ብለህ ጠብቀኝ። ለመሆኑ መቼ ነው ፍርድ ቤት ይቀርባል ያሉት? ከነገ ወዲያ ይመስለኛል። እኔ ግን ምንም ነገር አላማረኝም። በገንዘብ እንዳይወጣ፣ አሁን ከወጣ ደግሞ በህይወትም አይለቅህም። ምንም አትጨነቂ ማዘር። ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋይ አንተ ነህ ይባል የለ? እሱ አንድ እርምጃ በተራመደ ቁጥር እኔ ደግሞ 2 እና 3 እርምጃ ቀድሜው ነው መራመድ። እሺ ይሁን፣ ግን ራስን ጠብቅ። ለኔም ለትርሲትም እኮ ከፈጣሪ በታች ያለ ከናንተው ነህ። እባክህን ራስህን ጠብቅ ኪሩዬ። ምንም አልሆንም ማዘር፣ ምንም አልሆንም። እሺ ይሁን። ኧረ እንደው ኪሩዬ የዛችን ልጅ ነገር እኮ ዝንግት አደረኩትኝ። የሰጠችኝን የዲኤንኤ ወረቀት ትክክለኛነቱን ማረጋገጥ እንችላለን እንዴ? ወረቀቱ ይታል? ይኸው። እስቲ የትርሲትን ዶክተር አማክረዋለሁ። እሺ እንግዲህ በሊቅና። አሜን ማዘር። አባትሽን ጠይቀሽ የመጣሽ ነው? እሱንማ ማየታችሁም አሉ። ገና ለዘላለም እንዳታዩ ነው ማድረገው። ይሄ ነፍሰ በላ አባትሽ። እንዴ ቆይ ግን ኪሩ ይቅርታ አታረግለት? ተይ እንጂ ጭራሽ ይቅርታ አላደርግለት? ትሰሚኛለሽ? እንኳን ይቅርታ አላደርግለት ቀርቶ የትርሲትን አባት የገደለበትን ማስረጃ ሰብስቤ እዛው እንዲበሰብስ ነው ማድረገውሽ። ምን? ቆይ ግን ኪሩ አትቅለስለሽ ባክሽ። እሱ ነው እንደሚገርምሽ። ያ ፍቅረኛ ተብዬሽንም እዛው አንድ ላይ ነው ማስወረውርልሽ። ኪሩ እባክህ እንደዚህ አታድርግ። እኔ የፈለግከውን ያልከኝንና የጠየከኝን ነገር በሙሉ አደርግልሃለሁ። ኧረ እባክሽ፣ ችግሩ አንቺ ምንም ልታደርጊልኝ አትችይም። አሁን ልታደርጊ የምትችይው አንድና ብቸኛው ነገር ምን እንደሆነ ታውቂያለሽ? ዝም ብለሽ ኪሩቤል የሚያደርገውን ነገር መመልከት ብቻ። ቀለኛ። እታጉዬ፣ እታጉ መጥቻለሁ። እታጉ እማ፣ እታጉ፣ እታጉ፣ እማዬ፣ እማዬ፣ እታጉ፣ እናቴን፣ እማዬ፣ እማዬ፣ ወይኔ ጉዴ! ምንድን ነው እሺ የማደርገው? እማዬ፣ እታጉዬ፣ እማዬ፣ እታጉ፣ ወይኔ እናቴን፣ እማዬ፣ እማዬ ነው ማደርገው? እሺ
ሄሎ ኪሩቤል፣ እናቴ እባክህን ድረስልኝ እናቴ። እንግዲህ አባትሽም ታሰረ፣ ትርሲትም ለሕክምና ሄዳለች። ሸፍጥና ተንኮልሽም ማን ላይ ልትሰሪ ነው? ማም ኪሩቤል የነገረኝ እውነት ነው? ምኑ? ዳድን በሰው መግደል ልትከሱት እንደሆነ። ሌላም ካለ ጨምረን የምንከሳው። ቆይ አንቺ መቼ ነው እንደዚህ ጨካኝ ሆንሽው? ውይ የኔ ልጅ ጨካኝ ሆንኩብሽ። ትርሲትም ልትታከም ሄዳለች። እኔ ደግሞ ዳድን ከዚህ በኋላ ምንም ነገር እንዳያደርግ እነግረዋለሁ። እናንተ ደግሞ ለሱ ክሱን ትሰሚኛለሽ? እስካሁንም ድረስ ተጋድሜ ስረገጥላችሁ የነበረው ለትርሲት ብዬ ነው። ትርሲት ስለነበረች ለእሷ ስለምፈራ ነው። ከዚህ በኋላ ግን ደረቴን እሰጣለሁ። ገባሽ? ደግሞ አታስቆሚኝም። አሁን ከፊት ለፊት ዞር በይልኝ፣ ውጭልኝ። እኔ ግን ራሴን ነው እሺ ማጠፋለሁ። ውይ ውይ ውይ፣ አባትሽን ለማን ጥለሽ? እየየም ሲዳላ ነው አሉ። አሁን ከፊት ለፊት ይውጭልኝ፣ ዞር በይልኝ፣ ተነሽ ውጪ። ደግሞ ራሴን ላጠፋ ነው ትለኛለች እንዴ? ስንት ነገር ስታረግ ቆይታ ወይ ላምሪ፣ ምን አዲስ ነገር አለ? ምንም የለም፣ ግን ኪሩቤል ስላንተ የነገራት አይመስለኝም። በምን እርግጠኛ ሆንሽ ላምሪ? ምክንያቱም እኔ ማምን አውቃታለሁ። ሆዷ ባዶ ነው። እንደገባው ነበር ስላንተ የምትነግረኝ። በጣም ጥሩ። ታዲያ ምን ለማድረግ አስብሻል? አላውቅም ጆኒ፣ አላውቅም። ሰማይ ምድሩን የተደበላለቀብኝ። አይዞሽ ላምሪ፣ ምንም ጊዜ ከጎንሽ ነው። እሺ አውቃለሁ። እኔ ምልክ፣ ቆይ ግን አንድ ግራ የገባኝ ነገር አለ። ምንድን ነው እሱ? ቆይ ግን ለማማን ነው ኪሩቤል እንዴት እንዳገታችሁት የነገራት? የምታውቀው ነገር አለ? ምን? ኧረ እኔ አላውቅም። እኔ እንዴት ላውቅ እችላለሁ? እኔ እኮ ታውቃለህ አላልኩም። የምታውቀው ነገር ካለ ንገረኝ ነው ምልክ። ለማንኛውም አሁን ትንሽ ማረፍ አለብኝ። እራሴ ሊፈነዳ ነው። እኔ ታዲያ ልምጣልሽ እንዴ? አይ ጆኒ፣ እንደዚህ አደጋ ላይም ሆነክ ስለኔ ነው አይደል የምታስበው? ለማንኛውም ቻው፣ እደውልልሃለሁ። እሺ ቻው። ቆይ ምን ተፈጥሮ ነው?
መክሊት ምን ሆና ነው? እናቴን እባክሽ እማማ አትርፊልኝ። እኔ እሷን አጥቼ መኖር አልችልም። እባካችሁ። ሰላም አልነበረችም እንዴ? ቆይ ምን ተፈጠረ? እሱማ ሰላም ነበረች፣ ግን ከትምህርት ቤት ስመለስ ነው እንደዚህ ሆነ ያገኘዋት። አይዞሽ በቃ አይዞሽ። እሺ እግዚአብሔር አለ ትድናለች። አይዞሽ እሺ አይዞሽ። ዳድ እስካሁን አልተፈታም። እኔም እዚህ ቤት ውስጥ እንደ ጠላት መታየት ሆኗል ስራዬ። አይዞሽ ላምሪ፣ በቅርቡ መፈታታቸው አይቀርም። አይ ቶ እባክህ፣ ከዚህ በኋላማ የትርሲትን አባት ስለመግደሉ ምንም ማስረጃ የላቸውም አይደል? ቢኖራቸው ነው እንጂ መቼስ ኪሩቤል በዚህ ልክ ኮንፊደንስ ተሰምቶት ሄዶ ክስ ከመሰረተ የሆነ ነገር ኖሮት ነው። የምርሽ ነው? ምን አይነት ማስረጃ? እኔ እንጃ፣ ባውቀው ነገር ነበር። አሁን ግን ሁሉም ነገር ትክት እያለኝ ነው። በቃ ተስፋ እየቆረጥኩ ነው። እንደዚህማ በቀላሉ ተስፋ መቁረጥ የለብሽም ነበር። እኔ ከጎንሽ እያለሁ እኮ ተስፋ እንዳልቆርጥ የምትፈልግ ከሆነ አባቴን አስፈተልኝ። እሺ ምን? እሺ ጋሽን አስፈታልሻለሁ።